ነት የሚሰጠው ጠቀሜታ ከፍተኛ መሆኑን ጥናቶች ያሳያሉ። ከዚህ በተጨማሪም የማንጎ ቅጠል የስኳር ህመም ምልክቶች የሆኑትን በእንቅልፍ ሰዓት ቶሎ ቶሎ ሽንት መሽናት፣ ከፍተኛ የሆነ የሰውነት ክብደት መቀነስና የዓይን እይታ መደብዘዝ ወይም ብፍታ ችግሮችን ለመቀነስ ይረዳል። የማንጎ ቅጠል አጠቃቀም። በመጀመሪያ ከማንጎ ዛፍ ላይ የተቆረጡ ከ10 እስከ 15 የሚደርሱ ቅጠሎችን ማዘጋጀት፣ ከዚያም ውሃ ማፍላት። በሚፈላው ውሃ ውስጥ የማንጎ ቅጠሉን በመጨመር አንድ ላይ እንዲፈላ ማድረግ። ከዚያም ያፈላነውን ውህድ ባለበት ማሳደር። ጠዋት ከእንቅልፋችን እንደተነሳን ሌላ ምግብም ይሁን መጠጥ ከመውሰዳችን በፊት ያዘጋጀነውን ውህድ እንደ ሻይ መጠጣት። ይህንን ውህድ ለ2 ወይም ለ3 ወራቶች ያህል ያለማቋረጥ በዕለት ከዕለት ተግባራችን ውስጥ በማካተት በቀላሉ የስኳር ህመምን መቆጣጠር ያስችለናል። ተፈጥሯዊ የሆኑ ጤና ነክ መረጃዎች እንዲደርሳችሁ ላይክ፣ ኮመንት፣ ሰብስክራይብ ያርጉ።